ሰላም ሰዎች፣ ይህ የእግር ኳስ ተጫዋቾችን ታሪክ የምናቀርብበት ቻናል ነው። ፎሎ እና ላይክ በማድረግ ቪዲዮውን ጀምሩ። አልፍሬዶ ዲ ስቲፋኖ የእግር ኳስ ታሪክን የቀየረው ሰው። እውነተኛ የእግር ኳስ ታሪክ ልንገራችሁ። አፈ ታሪክ አይደለም፣ ማጋነንም አይደለም። እውነተኛ ታሪክ። ስሙ አልፍሬዶ ዲ ስቴፋኖ ነበር። እንደ አውሮፓውያን አቆጣጠር ሐምሌ 4 ቀን 1926 በቡዌኖስ አይረስ አርጀንቲና ተወለደ። ከድሃ ስደተኛ ቤተሰብ የመጣ ነው። ዝና የለም፣ መብት የለም፣ ጠንካራ ስራና እግር ኳስ ብቻ። እንደ አውሮፓውያን አቆጣጠር በ1943 የ17 ዓመት ልጅ እያለ ከቡዌኖስ አይረስ ክለብ ለሪቨር ፕሌት መጫወት ጀመረ። ለሪቨር ፕሌት 71 ጨዋታዎችን ተጫውቶ 53 ግቦችን አስቆጠረ። እንደ አውሮፓውያን አቆጣጠር በ1947 ሪቨር ፕሌት የአርጀንቲና ሊግን እንዲያሸንፍ ረድቶታል። እናም ከፍተኛ ግብ አስቆጣሪ ሆነ። ሰዎች በሱ ውስጥ የሆነ ልዩ የሆነ ነገር እንዳለ አይተዋል። እንደ አውሮፓውያን አቆጣጠር በ1949 አርጀንቲና ለቆ ሚሊዮናሪዮስ የሚባል ቦጎታ ኮሎምቢያ ውስጥ ያለ ክለብን ተቀላቀለ። ለሚሊዮናሪዮስ 102 ጨዋታዎችን ተጫውቶ 90 ግቦችን አስቆጥሯል። ከ1949 እስከ 1953 በደቡብ አሜሪካ ምርጡ ተጫዋች ነበር። ደጋፊዎች ላ ሳኤታ ሩቢያ ብለው ጠሩት። ብለንድ አሮ ማለት ነው። ይህ ስም የወጣለት አንዴ ከሮጠ የማይያዝ በመሆኑ ነው። በ1953 ሁለት ክለቦች ፈለጉት፣ ባርሰሎና እና ሪያል ማድሪድ ከስፔን። ሁለቱም ክለቦች ከዲ ስቴፋኖ ጋር ውል ተፈራርመው ነበር። ግራ መጋባትና ክርክር ነበረ። ፊፋ ለአልፍሬዶ ዲ ስቴፋኖ አዲስ ሕግ አወጣ። ለባርሰሎና 1 ዓመት፣ ለሪያል ማድሪድም 1 ዓመት እንዲጫወት። ባርሰሎና በዚህ ውሳኔ ተቆጥቶ ነበር። ስምምነቱን ውድቅ አድርገው ከዝውውሩ ወጡ። በዚህም ምክንያት በ1953 ዲ ስቴፋኖ ሪያል ማድሪድን ተቀላቀለ። ከባርሰሎና ጋር ባደረገው የመጀመሪያ ትልቅ ጨዋታ ለሪያል ማድሪድ በመጫወት ሃትሪክ አስመዝግቧል። ይህ ውሳኔ የእግር ኳስ ታሪክን ቀይሮታል። ለሪያል ማድሪድ ከ1953 እስከ 1964 394 ጨዋታዎችን ተጫውቶ 300 ግቦችን አስቆጥሯል። 8 የስፔን ሊግ ዋንጫዎች እና 5 የአውሮፓ ዋንጫዎችን በተከታታይ ከሪያል ማድሪድ ጋር አሸንፏል። አልፍሬዶ ተከላካይ ነበር። አልፍሬዶ የአማካይ ተጫዋችም ነበር። አልፍሬዶ አጥቂም ነበር። ሁሉም ቦታ ላይ አለ። አልፍሬዶ ዲ ስቴፋኖ 622 ጨዋታዎችን ተጫውቶ 462 ግቦችን አስቆጥሯል። ለብሔራዊ ቡድን ያደረገውን ጨዋታዎች ስንመለከት ለአርጀንቲና ብሔራዊ ቡድን 6 ግጥሚያዎችን ተጫውቶ 6 ጎሎች አስቆጥሯል። ለስፔን ብሔራዊ ቡድን 31 ግጥሚያዎችን ተጫውቶ 23 ጎሎችን አስቆጥሯል። እንዲሁም ለኮሎምቢያ 10 ግጥሚያዎችን ተጫውቶ 4 ግቦችን አስቆጥሯል። ነገር ግን በዚያን ጊዜ ኮሎምቢያ በፊፋ እውቅና አልነበራትም። ስለዚህ እነዚያ ግጥሚያዎች ይፋዊ አልነበሩ። በፖለቲካ እና በጊዜ ምክንያት ዲ ስቴፋኖ በዓለም ዋንጫ ላይ ተጫውቶ አያውቅም። የ1950 የብራዚል ዓለም ዋንጫ ላይ አርጀንቲና ከውድድሩ ወጥታ አልተጫወተችም ነበር። የ1954 የስዊዘርላንድ የዓለም ዋንጫ ላይ በኮሎምቢያ እየተጫወተ ነበር እና አልተመረጠም። የ1958 የስዊድን የዓለም ዋንጫ ላይ ስፔን በጉዳትና በፌዴሬሽኑ ውሳኔ ምክንያት አልመረጠችውም። የ1962 የቺሊ የዓለም ዋንጫ ላይ ስፔን በዕድሜ እና በፖለቲካ ምክንያት እንደገና አልመረጠችው። ስለዚህ በዚያ ዘመን የነበረው ታላቅ ተጫዋች በእግር ኳስ ትልቅ ውድድር ላይ መጫወት አልቻለም። ፔሌ በአንድ ወቅት ስለ ዲ ስቴፋኖ ለተጠየቀው ጥያቄ እንዲህ በማለት መልሷል። ዲ ስቴፋኖ ከመቼውም ጊዜ በበለጠ የተሟላ የእግር ኳስ ተጫዋች ነበር። ሁሉንም ነገር ማድረግ ይችል ነበር። አሁን ይህንን ክፍል በጥንቃቄ አዳምጡኝ። በ1963 በቬንዙዌላ ዲ ስቴፋኖ በአማጺ ቡድኖች ታፈነ። አልጎዱትም፣ ገንዘብም አልጠየቁም። ለፖለቲካዊ መልእክታቸው ትኩረት እንደሚፈልጉ ነው የተናገሩት። ከ3 ቀናት በኋላ ተፈታ። ከእገታው ከተለቀቀ ከ1 ቀን በኋላ አልፍሬዶ የነበረበትን የእግር ኳስ ጨዋታ ተጫወተ። ምንም ፍርሃት የለም፣ ምንም ሰበብም የለም። ይህ የእሱን አስተሳሰብ ያሳያል። እንደ አውሮፓውያን አቆጣጠር በ1966 ዲ ስቴፋኖ እግር ኳስን ተሰናበተ። ከጊዜዎች በኋላ አሰልጣኝ ሆነ። በስፔን እና በሌሎች ሀገራትም በርካታ ክለቦችን አሰለጠነ። ሪያል ማድሪድ በኋላ ላይ የክለቡ የክብር ፕሬዝዳንት አድርጎ ሾሙ።
እንደ አውሮፓውያን አቆጣጠር በ1989 እግር ኳስ አከበረችው። ሱፐር ባላንዶርን አሸነፈ። ይህን ሽልማት በታሪክ ውስጥ ያገኘ ብቸኛው ተጫዋች ነው። እንደ አውሮፓውያን አቆጣጠር ሐምሌ 7 ቀን 2014 አልፍሬዶ ዲ ስቴፋኖ በ88 ዓመቱ ከዚህ ዓለም በሞት ተለየ። ግን የእሱ ታሪክ አልሞተም። ዘመናዊ እግር ኳስ በሱ ምክንያት አለ። በእግር ኳስ ብዙ ኮከቦች ከመኖራቸው በፊት እግር ኳስ አንድ ምሳሌ ነበረው። ስሙ አልፍሬዶ ዲ ስቴፋኖ ነበር።